እስጢፋኖስ አለበል እባላለሁኝ በባትሪ ስዋፒንግ ዲፓርትመንት ሲኒየር ባትሪ ስዋፒንግ ቲም ሊደር። ዶዳይን የተቀላቀልኩት ግራጁዌት እንዳደረኩኝ 2025 ላይ ጁላይ አካባቢ ነው። እኔ ዶዳይን ስቀላቀል በጁኒየር ባትሪ ስዋፐርነት ነበር። ባሳየው ጥሩ አፈጻጸም ወደ አሁን እየሰራሁበት ወዳለው ሲኒየር ባትሪ ስዋፒንግ ቲም ሊድ ከአንድ ዓመት ባነሰ ጊዜ ውስጥ እድገት ማግኘት ችያለሁ። የኔ ጉዞ በዶዳይ ውስጥ ትጋትና ውጤታማነት ካለ እድገት እንደሚኖር ጥሩ ምሳሌ ነው ብዬ አስባለሁ። ባትሪ ስዋፒንግ አዲስ የቴክኖሎጂ እንደመሆኑ መጠን ኢትዮጵያ እያደረገችው ባለችው የኢቪ ቴክኖሎጂ ዴቨሎፕመንት ላይ ዶዳይ የራሱን አሻራ እያኖረ በመሆኑና እኔም ደግሞ የዛ አካል በመሆኔ ወደፊት ለሚመጡት ነገሮች በጣም ኤክሳይትድ ያደርገኛል። ዶዳይ ውስጥ ወርኪንግ ኢንቫይሮንመንቱ ከሌሎች ድርጅቶች የተለየ ነው። ኢን ተርምስ ኦፍ ታይም ማኔጅመንት ሊሆን ይችላል። እያንዳንዱ ነገሮች ሞር ኦርጋናይዝድ ናቸው። ኮሚኒኬሽን በጣም አስፈላጊ ነገር ነው። ኮሚኒኬሽን ፕሮአክቲቭሊ ኮሚኒኬት ኤቭሪዌር ኮሚኒኬት ማድረግ አለብህ። አዳዲስ ነገሮችን ድራይቭ ለማድረግ መጣር ይኖርብሃል። ሪስፖንሲቢሊቲዎችን ለመውሰድ ሁሉም ሰው ኢንከሬጅድ ነው። እንደን ዶዳይ ውስጥ በመስራት ካገኟቸው ስኪሎች መካከል የመጀመሪያው ኮሚኒኬሽን ነው። አክቲቭሊ ፓርቲሲፔት አደርጋለሁኝ ከተለያዩ ስቴክሆልደሮች ጋር። ሌላው ሊደርሺፕ ነው። ቲሜን እንዲሁም ሌሎች ኦፕሬሽናል ሪኳየርመንቶችን ሊድ አደርጋለሁኝ። እንዲሁም ቲም ኮላቦሬሽን ነው። ከኔም ቲሞች እንዲሁም ከሌሎች ዲፓርትመንት ቲሞች ጋር ኮላቦሬት አድርገን እንሰራለን። ዶዳይ ውስጥ ቻሌንጂንግ ነበር ብዬ የማስባቸው ነገሮች ስታርታፕ ካምፓኒ እንደመሆኑ መጠን አካባቢው ላይ ደግሞ ወርክ ኢንቫይሮንመንት ላይ የሚደረጉ ነገሮች በፍጥነት ይቀያየራሉ። አዳፕቲቢሊቲ በጣም ይፈልግ ነበር፣ ፍሌክሲቢሊቲ በጣም ይፈልግ ነበር። ከዛ ጋር ኪፕ አፕ ማድረግ ትንሽ ቻሌንጂንግ ነበር እንደጀመርኩ። አሁን ላይ ግን በደንብ አዳፕት አድርጌዋለሁ ብዬ አስባለሁ። ዶዳይ ውስጥ ጆይን ለማድረግ ወር ደግሞ ክሪራችሁን ለመጀመር ለሚፈልጉ ፍሬሽ ግራጁዌቶች የምመክረው ነገር ዶዳይ ውስጥ ያሉት ኦፖርቹኒቲዎች በጣም ብዙ ናቸው። ራሳችሁን ለማሳደግ ኤንደን ክሪራችሁንም ለማሳደግ ከፈለጋችሁ ዶዳይ ኢዝ ዘ ፕሌስ። ዶዳይን በአንድ ቃል ስገልጸው አምቢሽየስ ያልኩበት ምክንያት በኢትዮጵያ እንዲሁም በአፍሪካ የኢቪ ኢንዱስትሪ ለማስፋፋት ያለውን ፍላጎት፣ ራዕይ እንዲሁም ቪዥን ይገልጽልኛል ብዬ አስባለሁ።